የዛሬ ሳምንት ከባለቤቴ ጋር ሁሉ ጊዜ ስለ አስራት መጨቃጨቅ ነበር። እኔ ያደኩት ፋዘር ሲያሳድገኝ በቃ አይደለ እኔ የገበሬ ልጅ ነኝ እና እህሉን ከቤት ሳያስገባ ነው አስራት ወስዶ ለቤተ ክርስቲያን የሚሰጠው እና እዚህ መጥቼ ባለቤቴን ስጠኝ አስራት ካልሰጠን አንባረክም እለዋለሁ። ከዛ እሱ ደግሞ አልሰጥም። ምን ያደርጋል ሲጀመር አስራት ከምንሰጥስ ቡና ብንገዛበት አይሻልም አይልም እያለ ጨቀጨቀኛል። እኔ ደግሞ አስራት ካልከፈልን ከቤት እንደማንባረክ ስለማውቅ በቃ ሁለተኛ ቡና ላፈላም ጀበናውን ሰብሬ አውጥቼ ጥለዋለሁ አልኩት። ከዛ በኋላ የዛሬ ሳምንት በግድ ጨቅጨቄ ሰጠኝና አውጥቼ ከፈትኩት። ከዛ ወዲያ እራጂ ስለ መባረክ ይጸልይ ነበረ። ከዛ በኋላ እግዚአብሔር ሆይ አቲምቲ ጅርታዮቴ ናደገ ፉላ ኬራቲ ኡጋናምባ ጌዴን ጸለይኩትና ከዛ በኋላ ጓዴ ገብቼ ከጸለይኩት በኋላ ጸለይኩትና እሁድ እሱ ከባረከ በኋላ ሰኞ ዕለት ሲናይ አቤት እንጂ አማ ጃተኮት ዋንቲ ጢኖ እኒና ለቴ ለሜፎ ስላድ እና ዋቀየው ላዶቴ አልባረክም። ስለዚህ እግዚአብሔር ሆይ የራጅን ጸሎትን ስማና ስጠኝ እኔ ሂጄ ከህዝብ ፊት መሰክራለሁ ብዬ ስጸልይ ከዛ በኋላ ሰኞ ዕለት እንዲካሊ በኋላ ማክሰኞ ዕለት አንዲት ሴትዮ በመኪናዋ መጣ 12 ሰዓት ደወለችና ኑተሩ አለች። ከን በኋላ 25 ኪሎ ፊኖ ዱቄት 2 ኪሎ ቡና የ10,000 ብር ቀሚስ እና ብር ሰጠችን። ከዛ በኋላ መጣና ይቅርታ አለ። ተንበረከከና ይቅርታ አለ። ምን ነው አሉት። እኔ እስከዛሬ ብዙ ብር አገኛለሁ ለካ አስራት እንከፈሉ ይቲ አሞና በረከታ ኮኛ ተሜ ካናፊ ይቅርታ ስለ እኔን ይቅርታ ትበለኝ እግዚአብሔርን ይቅርታ በለው። ራጂ ገረሞን እግዚአብሔር ይባርከው። ጠዋት ባርኮኝ ነበር እንደዚህ ያደረገኝ እና እኔ ለሜፉ አስራታ ብቻ ሜት ሲፍደደበለ ሲብላዳ ሁለተላታ ናይዴ ካናፊ ፉላ ሰራ ዳበደ ለንገለት ፋደ እንትሬ ካናፍ ናፍ ገለደ ፋ